ውዶቼ እንግዲህ እንደዚህ የሚያምር ስጎ ፓስታ እንሰራለን ማለት ነው። በስጋ ነው የሰራሁት፣ በተፈጨ ስጋ እና ተወዱታላችሁ። አብረን እንሰራለን። እስከ መጨረሻ ድረስ አብራችሁ ተከታተሉ ማለት ነው። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ደህና ናችሁ? እኔ ጋር ሰላም ነው። እናንተ እንዴት ናችሁ? ሁሉ ሰላም። ዛሬ እንግዲህ ፓስታ እንሰራለን ማለት ነው። ለፓስታ መስሪያ የሚያስፈልጉኝን ግብአቶች እዚህ ጋር ይዤ ቀርብ ያለው ማለት ነው። ሁላችሁም ሞክሩት፣ ትወዱታላችሁ። እንግዲህ የተፈጨ ስጋ አለኝ እዚህ ጋር ፍሪጅ ስለነበር ነው እንደዛ እንትን ያደረገው ማለት ነው። እዚህ ጋር ሽንኩርት አለኝ፣ ቲማቲም፣ የተፈጨ ስጋ፣ ነጭ ሽንኩርት፣ ዘይት፣ ቅመማ ቅመም፣ ከዛ ቀጥሎ እንግዲህ ፓስታ አለ ማለት ነው። እንግዲህ ዛሬ ፓስታ እንሰራለን። በጣም አሪፍ ነው፣ ትወዱታላችሁ። ያው ቀለል ያለ ምሳ ለመስራት አብረን እንሰራለን ማለት ነው። እንግዲህ እዚህ ጋር ብረት ድስታችንን አግለናል። ብረት ድስቱን አግየዋለሁ እኔ ማለት ነው። ከዛ መጨረሻ ላይ ሽንኩርታችንን እንጨምራለን። ያው ሽንኩርቱ ታውቃላችሁ ባሮ ሽንኩርት ስለሆነ ትንሽ ውሃ ያዝላል። ስለዚህ ውሃውን እንዲመጥ እንደዚህ እያማሰልን ውሃውን እንዲመጥ እናደርገዋለን፣ ዘይት ከማድረጋችን በፊት ማለት ነው። ያው እንግዲህ የሀገራችን ሽንኩርት የለም በአሁን ሰዓት ላይ፣ ሀገር ቤትም ያለ አይመስለኝም፣ ጠፍቷል። እንግዲህ ሽንኩርታችን እንደዚህ እንትን ካደረግነው በኋላ ነጭ ሽንኩርት እንጨምራለን ማለት ነው። የሽንኩርቱ ውሃው እየመጠጠልን ነው እና እዚህ ጋር ደግሞ ነጭ ሽንኩርት ጨምሬያለሁ። ከዛም መጨረሻ ላይ እንግዲህ ትንሽ ዘይት እናደርጋለን። ሽንኩርታችን ውሃውን በደንብ ከመጠጠ በኋላ ማለት ነው። ዘይታችንን እናደርጋለን እንደዚህ። ያው አሪፍ ነው፣ ሞክሩት። ቀለል ያለ ነገር ነው ማለት ነው። እንግዲህ እንደዚህ እያደረግን ሽንኩርታችን በደንብ እንጠብሰዋለን። ያው ስጋችን እንግዲህ በዚህ መልኩ አዘጋጅተናል ማለት ነው። ሽንኩርታችንን ካበሰልን በኋላ ስጋችንን እንጨምራለን። ስጋውን በዚህ መልኩ ጨምሬዋለሁ። ፍሪጅ ስለነበረ ስጋው ትንሽ እንትን ብሏል ማለት ነው። ለዛ ነው እንጂ የተፈጨ ስጋ ነው። ግን ያው ፍሪጅ አቆይቼው ስለነበረ ለዛ ነው እንደዚህ የሆነው ማለት ነው። በረዶ ቤት ስለነበረ ነው። አሁን በራሱ ጊዜ ይፈርሳል። ያው ድንገት ነው መስራት ፈልጌ የተነሳሁት፣ ለዛ ነው እንግዲህ በራሱ ጊዜ እስከሚ ድረስ ያልጠበቅኩት። ኦልሬዲ ያው እሳቱ ላይ ስለሚበስል ያን ያክል ለውጥ አያመጣም። እንግዲህ እንደምታዩት ነው። ፍረሽ ከተጠቀማችሁም አሪፍ ነው። እኔ ግን ያው ፍረሽ አይደለም የተጠቀምኩት፣ ፍሪጅ የነበረ ስለሆነ ነው ጋይስ። እና እዚህ ጋር ባህራት እንጨምራለን። ይሄ እንግዲህ 9 ቅመም ነው። 9 አይነት ቅመሞችን አብሬ ቀላቅዬ ነው በእቃ የምቀንሰው። እኔ ብዙ ጊዜ እንደዛ ነው የምጠቀመው። ለየብቻው በየእቃ አላስቀምጥም። ከሁሉም አይነት እቀላቀልና በአንድ እቃ አስቀምጣለሁ ማለት ነው። ከዛ መጨረሻ ላይ እንደዚህ እጠቀማለሁ። እኔ ብዙ ጊዜ በማንኪያ ጨው፣ ባህራት ምናምን ቅመም ምናምን አልጠቀምም። ዝም ብዬ ነው መጥኜ የማስገባው። በሚገርም ሁኔታ ደግሞ መጠኔም ትክክል ነው የሚሆነው። አይበዛም አያንስም፣ በቃ መጠነኛ ነው የሚሆነው። እንደዛ ነው የማደርገው እና እንደዛ ነው እላችኋለሁ ውዶቼ። እንግዲህ ስጋችን እያያችሁት ነው። በዚህ መልኩ እያበሰልነው ነው። በዚህ መልኩ እንግዲህ እንደዚህ እየበሰለ ነው ማለት ነው። በጣም አሪፍ ነው፣ ሞክሩት። እዚህ ጋር ደግሞ ፓስታችንን የምንቀቅልበት ውሃ እያፈላን ነው። ዘይት እንጨምራለን። ያው ጎን ለጎን ነው የምሰራው ብዙ ጊዜ እኔ። ከዛ እዚህ ጋር ፓስታችንን እንጨምራለን ማለት ነው። እኔ ግማሽ ፓስታ ነው የምጠቀመው፣ ምክንያቱም ለሁለት ሰው ብቻ ነው የምሰራው። እናንተ ደግሞ ያው እንደ መጠናችሁ መጠቀም ትችላላችሁ። እኔ ግን ግማሽ ነው የምጠቀመው ማለት ነው። እንግዲህ ፓስታውን ሁለት ነው የቆረጥኩት። ከዛ እንጨምራለን ፓስታችንን አፈላነው ውሃ ላይ። ከዛ ያው እንዳይያያዝብን በሹካ እንትን ማድረግ አለብን። ዘይቱን እንትን እንዲያደርግ እንደዚህ በደንብ ማሰል እናደርገዋለን። ለምን ፓስታው ዝም ብሎ አብሮ እንዳይያያዝብን ማለት ነው።
ዝም ካልነው ያው አብሮ ይጣበቃል ውሃ ሲነካ። ከዛ በኋላ እንትን ለማለት ትንሽ ከብዳልና እንደዚህ ካደረግነው በኋላ ወደ ስጓችን እንመለስና ስጓችን እንግዲህ ያው እሳቱን ቀንሰነዋል። በዚህ መልኩ እሳቱን ቀንሼ ነው የምሰራው። ያው ጋዜ የኔ እንትን ስለሆነ ኤሌክትሪክ ስለሆነ ብዙም እንትን አይደለም። ስትፈልጉ ማጋል ነው፣ ስትፈልጉ ደግሞ ቀነስ ካደረጋችሁት አንዴ ከጋለ ሲጀመር አይቀዘቅዝም። ረጅም ሰዓት የማፍላት እንትን አለውና ከጋለ በኋላ እሳቱን እንትኑን መጠኑን ትቀንሳላችሁ ስቶባችሁ ማለት ነው። እንግዲህ እንደዚህ አድርጌ ነው ቀስ አድርጌ ነው ማበስለው ስጎ ማለት ነው። ቲማቲማችንን ጨምረናል። እንግዲህ በዚህ መልኩ እያበሰልነው ነው። ትወዱታላችሁ፣ ሁላችሁም ሞክሩት። በተለይ ህፃናት ቤት ምናምን ያው የሚያቃጥል በጣም የሚያቃጥል በተለይ ውጭ ላይ የምትኖሩ ደግሞ ያው በርበሬ ቤት ውስጥ ሲሰራ በጣም ይሸታልና እንዳይሸትባችሁ ከፈለጋችሁ እንደዚህ ያደርጋችሁ መስራት ትችላላችሁ። እዚህ ጋር ጨው እየጨመርን ነው ማለት ማነው ፍልፍል ወይም ደግሞ ቁንዶ በርበሬ እየጨመርን ነው። ያው ትንሽ ነው የምጨምረው ቁንዶ በርበሬ። እንግዲህ ስጓችንን በዚህ መልኩ እናበስላለን ውዶቼ። ከድናችሁ ትተውታላችሁ። እኔ ቲማቲም ስጠቀም ቆዳ አልጣለሁ። ሰላጣ ላይ ብቻ ነው የማልጠው። መኮረኒያችንም እዚህ ጋር እየበሰለች ነው። ያው ሁለቱንም ጎን ለጎን ነው የምሰራው ጋይስ። እንግዲህ ቲማቲም ድልህ ወይም ሰልሰል ትንሽ ነው የምጠቀመው። እኔ ብዙ አላደርግም። ያው ቲማቲም ስላለው ትንሽ አደርግበትና ከዛ በደንብ እንዲበስል እንተዋለን ማለት ነው። እንግዲህ ቲማቲማችንን ከጨመርን በኋላ ቲማቲም ድልሁን እንደዚህ ትንሽ ማሰል አድርገን ከደን እያደረግን በራሱ ጊዜ በደንብ ስጋው እንዲበስል እናደርገዋለን። እንግዲህ እንደምታዩት ስጓችን እዚህ ጋር እየደረሰ ነው፣ እየበሰለ ነው ያለው ማለት ነው። እና እያማሰልን ከደን እያደረግን ያው ቂጥ እንዳይዝብን ከታች እንዳይይዝ እንዳይቃጠል ትንሽ ደቂቃ በኋላ ቢያንስ በየ2 ደቂቃ መሃል ማሰል እናደርገዋለን ማለት ነው። እኔ ስቶፔን መጨረሻ ላይ ስለቀነስኩት ያን ያክል ብዙም እንትን አይልም። ቀስ ብሎ እንዲበስል ነው የተውኩት። ያው ፓስታችንም እዚህ ጋር እየበሰለች ነው። እዚህ ጋር እየጨመርኩ ያለሁት ምን መሰላችሁ ውዶቼ? በርበሬ ነው። በርበሬው ግን ይህ ኖርማል የኛ ሀገር በርበሬ ሳይሆን በርበሬውን ቀዩን በርበሬ በነጭ ሽንኩርት በዘንጀቢል አብሬ በርበሬው መጀመሪያ እንትን ብየው አብሬ እንትን ምለው ነው እና ለረጅም ጊዜ ነው የማስቀምጠው በዘይት እንትን ብዬ ልክ እንደ አዋዜ ማለት ነው። ኦሬዲ አዋዜ በሉት እንደ አዋዜ ነው የተጠቀምኩት። ለምን እንዳያቃጥል እንደዛ አድርጌ አስቀምጬ ነው እንደዚህ እንትን ላይ ስሰራ የምጠቀመው ውዶቼ። እና ያንን ነው የጨመርኩት። እንግዲህ ስጓችን እዚህ ጋር ደርሷል። በአማራ ሁኔታ እየበሰለ ነው። እና ጎንም ላይ እንግዲህ መኮረኒያችንን ጎን ለጎን እየሰራን ነው። እንግዲህ ያው በአጭር ሰዓት በ10 ደቂቃ ምናምን ሰርተን እንጨርሳለን ሁሉንም። ለምን ብዙ እንትን አይደለምና ቀለል አድርገን እንግዲህ እንደምታዩት ስጓችን በስሏል ማለት ነው። ይሄንን መስሏል። በጣም ያምራል። በጣም ቆንጆ ነው። ጣዕሙም ደግሞ በጣም አሪፍ ነው። ሁላችሁም ትወዱታላችሁ። ያው እሳቱን በደንብ ስለቀነስኩት በራሱ ጊዜ እንዲበስል ነው ያደረኩት። እንግዲህ ፓስታችን እዚህ ጋር ጠንፍበና ትንሽ ዘይት ጨምርበታለሁ ከላይ እኔ። ምክንያቱም ዘይቱን የምጨምርበት ለምንድን ነው? ፓስታው ሲቀዘቅዝ ይያያዛል። ገባችሁ? ሰው ዘይት ካደረጋችሁበት ግን አይያያዝም። ዘይት አድርጋችሁ እንደዚህ በደንብ ታቀላቅሉታላችሁ ማለት ነው። ከዛ ፓስታችሁ
ለብቻው እንደዚህ ሀባ ምንድን ነው በነጠላ በነጠላ እንደምታዩት እንደዚህ ነው የሚሆነው። አያያዝም ማለት ነው። ያው ሲበስል ዘይቱ እንትን ስለሚጠፋ የመጀመሪያ ጨመርነው። ለዛ ነው ትንሽ ዘይት ማድረገው። ለምን ዘይቱ አብሮ ፓስታው እንዳይጣበቅ ስለሚረዳው ለዛ ነው። እንግዲህ ይችን የመሰለ ምሳ አዘጋጅተናል። በጣም ትወዱታላችሁ። ሞክሩት። ያ ሰላጣ ሰርቻለሁ ጎን ላይ ማለት ነው። እንግዲህ ያው በቀለል አድርጋችሁ በቀላሉ ምሳ መስራት ትችላላችሁ። ለራትም መጠቀም ትችላላችሁ። ኦልሬዲ ግን እኔ ለምሳ ነው ያዘጋጀሁት። እንግዲህ ይህንን መሳል ጨርሻለሁ ውዶቼ። አመሰግናለሁ ለነበረን ቆይታ። ቻናሉን ከወደዳችሁት ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። አበረታቱኝ። ሀሳብ አስተያየታችሁን ደግሞ ኮመንት ላይ እጠብቃለሁ ማለት ነው። ለነበረን ቆይታ በጣም ነው የማመሰግነው። ሰላም ለሀገራችን፣ ሰላም ለሕዝባችን። እግዚአብሔር አምላክ ሀገራችንን ሰላም ያደርግልን ማለት ትፈልጋለሁ። ውድና የተከበራችሁ የቻናሌ ተከታታዮች በጣም አመሰግናለሁ ለነበረን ቆይታ። ቴንኪው ባይ ባይ።